ጫፏን ነካትና ደግሞ ከኔ ጋር እንገናኛለን። ዛሬ ዝም ልልህ እችላለሁኝ ያውም እሷ ስላለችና እሷ ስላረጋጋችኝ ማለት ነው። ተረዳኝ። ጫፏን የማየት መብት የለህም አይደለም የመንካት ማለት ነው። አንዳንድ ጊዜ የሰው ልጅ ዝም ሲል ማለት ነው ወይ ተፈርተ ወይንም የሆነ ነገር አይደለም ክብር የሚባል ነገር አለ። እሺ ማንም ሰው በማንነቱ ስመጣበት ማንም ዝም ሊልህ አይችልም። ኦኬ ስለ ልጅ አስበህ ከሆነ ምክር ካለ በሰላማዊ መንገድ ቴክስት መጣት ትችላለህ፣ እኔን ማውራት ትችላለህ። እሷንም ፍቃደኛ ከሆነችልህ እሱ ማውራት ትችላለህ። ከዛ ውጪ ግን አንተ ባህር ደስቷን የምታስገድድበት መብት የለህም። ልዑሌን በ24 ሰዓት ውስጥ ባትመልስ ሄርሜላም ጋር ሆነ ማንኛውም ሰው ጋር አንተም ጋር ሆነ የሚደርስባችሁ ነገር የሆነ ነገር ሆንኩኝ እንደዚህ ሆንኩኝ ስሞታ እየመጣችሁ በምን ልክ ነው ራሳችሁ የምታዩት? 24 ሰዓት ሰተናችሁ በምን ልክ ነው ራሳችሁ የምታዩት? 24 ሰዓት አይደለም እኔ 40 ሳምንት አልመልስም። እስኪ ምን ልታመጣ ነው? ቤታችሁን በስነ ስርዓት መኖር አፈልጉ ማለት ነው። መጨነቅ ከፈለግሽ ሌላ ሰፈር መቀየር የትም ብትገቢ ኢትዮጵያ ጠባብ ናት። የትም ጉድጓድ ቆፍረሽ ብትኖሪ ጉድጓድ ውስጥ ነው ብቻ ኖርሃለሁ። ትሰማኛለህ? ምንም አታረገኝም። ትሰማኛለህ? አንተ ጠባይ ገዛ ቆይ አይደለም አንዴ ቆይ በጠባይ ተወራው እንደፈለክ ማድረግ ይችላል። እንደፈለክ ማድረግ ይችላል። ቆይ አብርሃም ተው እንደዛ ታድርግ እኮ እየነገርኩህ ነው። እኔም አንተ ላይ እጅ ማንሳት አልፈልግም። ይሄ የሆነ የህፃን ስራ የምትሰራውን ነገር ታቆማለህ። ማን ስለሆንክ ነው የምታስፈራራት? እግዚአብሔርን ሰበብ ትሆንብኛለህ። ስነ ስርዓት ይኑርህ። ይሄው እንደፈለክ አብርሽ እንደፈለክ አድርግ። ኮቶ ቆይ አብርሃም ምን ነገር እኮ ለማታመጣው ነገር ነው የምትለው አይደለም። መመታት የሆነ ነገር መደረግ ብርቅ አይደለም። እንደፈለጋችሁ ሰበብ ነው የሚሆኑብህ በእግዚአብሔር። አሁን ይሄ ጻልጅ ነው እኮ ጻልጅ ልጅ ነው አይደል እንዴ? ቢያንስ ጻልጅ ነው። ቢያንስ መምከር ባለብን መልኩ መምከር ነው ያለብን። ገባ እንዴ? ይሄ ሲማላ በቀለ አሁን እንደሚከፍት ያየሽው አይደል እንዴ? ይሄው 24 ሰዓት ሰጥቷል። 24 ሰዓት በላይ ከሄድክ እግሯ ስር ወድቀህ ራስህ ተንበርክከህ ትመልስልህ። አንተ ቆይ ተረጋጋ አብርሃም በእናትህ። እነሱ ሲጀመር እንደዚህ እንድትሆን ነው የሚፈልጉት። እንደዚህ እንድትሆን 24 ሰዓት ውስጥ እግሯ ላይ ተንበርክከህ 24 ሰዓት ጺምን አሳድቀህ ሰማኝ ተረጋጋ እኔን ሰማኝ አንዴ። ምናልባት ይሄ ህፃን የልብ ልብ ሰጥቶ ከሆነ አንተ ገባ ቢያንስ አንተ ጺም አብቅልሃል ከሱ ትሻላለህ ብዬ ነው በስነ ስርዓት በጸባይ እያወራሁህ ያለው። አልጎረመስክ ገባክ እንዴ? የሰው ልጅ ክብር አይገባውም እንዴ? ክብር አይገባም ወይ? ታዲያ አንዳንድ ሰው እኮ ጺሙ እንኳን ሲያበቅል የሆነ ጭንቅላቱም እየበሰለ ይመጣል። ጺም አጎፍሮ የትልቅ ምሳሌ ልጅ እንዳለ መረዳት ይኖርብሻል። ገብቶሻል? ለማንኛውም ማለት የፈለኩት ማውራትም የፈለኩት አንዴ ፕሊስ ሺህ ሰዓት አላወራም። ስሙኝና እንደፈለጋችሁ ምንም የምታወራው ነገር አንተ ምን እንደምትበት ምንም ምክንያት የለንም። ሲጀመር ትሰማኛለህ? እንድታሰምሩበት የምትፈልገው ነገር ስላለ ነው። ገብቶሻል? ኦኬ በ24 ሰዓት ልመልስ። አስምሩበት። በቀይ ስክሪፕቱ አስምሩበት። ካልመለስን አንተንም ነው የምንወስድ። ኧረ እኔ እሺ የማሳደግ ግዴታ የለብኝም። እዛው እኔ እችላለሁ። ችግር የለውም። እንዴ አይደለም ንገረኛ። ማንኛውም አይዝነበባችሁ፣ እኔም አይዝነበብኝ። 24 ሰዓት ሰጥተናቸዋል። እናቱ እዛች ጋር ያለቀሰች ነው። በስነ ስርዓት ማትመልሱ ከሆነ በህግ አግባብም ሆነ በጉልበት እናሳያቸዋለን። አብርሃም አንተ መናገር አልፈልግም ነበረ፣ ግን በቃ ሆነ። ይሄ የራስህ ድርጊት ነው እንደዚህ እንዲሆን ያደረገ። 24 ሰዓት ሰጥተናቸዋል። አስምሩበት። እንዴት ነው ያደረጋችሁ? 24 ሰዓት ሰጥተናቸዋል። አስምሩበት፣ ጻፉበት፣ ሸክችኩበት። ታያቸው ለሁሉም ነገር እኔ ምን ማድረግ እንዳለብኝ ያሳያችኋለሁ። 24 ሰዓት ብለዋል አይደል? 48 ሰዓት የሚሆን አልመልስም። እስኪ ምን እንደሚያመጡ ማየት ፈልጋለሁ። እኔ ግን ተረጋጋ፣ አንዴ አዳምጠኝ። ተረጋጋ፣ ስማኛ፣ አንዴ ተረጋጋ። ዋናው ልዑል ደህና መሆኑ ነው እኮ። እነሱ እንደሚያስመስሉት ልዑል ደህና አይደለም ምናምን እንደሚሉት ምናምን አይደለም። አለመተዋወቃችን ነው ሁሉ ያደረሰን፣ አለመተዋወቃችን ነው። እኔ በዚህ ልክ አፋቸውን ይከፍታሉ። በቃ እሺ ተረጋጋ። በቃ ነኝ